ሰላም የጉነርስ ቤተሰብ፣ እንኳን ወደ ጉነርስ ዶፕ ኒውስ የዩቲዩብ ቻናል በደህና መጡ። ዛሬ በአርሰናል ዙሪያ ያሉትን እጅግ አነጋጋሪ እና አበይት ዜናዎች፣ የዝውውር መረጃዎች እና የቡድኑን የቅርብ ሁኔታ ይዘንላችሁ ቀርበናል። ዴቪድ ኦርንስታይን እና ዲ አትሌቲክ እንደዘገቡት አርሰናል የሪያል ማድሪዱን ኮከብ ቪኒሲየስ ጁኒየርን ወደ ሰሜን ለንደን ለማምጣት ሁኔታዎችን በቅርበት ማጠናናት ጀምሯል። በተጨማሪም በብሩኖ ጊማራይስ ዝውውር ላይ የተደረጉ አዳዲስ ድርድሮች፣ የዊሊያም ሳሊባ የጉዳት ሁኔታ እና የቡድኑ የቅድመ ውድድር ዘመን ዝግጅቶች አሉን። እስከ መጨረሻው አብራችሁን ቆዩ። ሪያል ማድሪድ ተጫዋቹን በሚቀጥለው ዓመት በነፃ ከማጣት ይልቅ በዚህ የዝውውር መስኮት የመሸጥ አማራጭን ሊመለከት ይችላል። እንደ ዘገባው ከሆነ የአርሰናል የቦርድ አባላት እና አሰልጣኝ ሚኬል አርቴታ ተጫዋቹን ለማስፈረም ሙሉ ስምምነት ላይ መድረሳቸው ተገልጿል። ነገር ግን እንደ ጋዜጠኞች ዘገባ ይህ ዝውውር አሁንም በጅማሬ ደረጃ ላይ ያለ እና ይፋዊ የክለቦች ድርድር ያልተጀመረበት በመሆኑ ሁኔታዎችን በጥንቃቄ መከታተል ያስፈልጋል። ተጫዋቹ የዓለም እግር ኳስ ትልቁ ኮከብ በመሆኑ ዝውውሩ ቢሳካ ለአርሰናል ትልቅ የጥራት ማሳደጊያ ይሆናል። ወደ ሌሎች የክለቡ አዳዲስ መረጃዎች ስናልፍ አርሰናል የቅድመ ውድድር ዘመን ዝግጅቱን በስፔን አየርላንድ እና በእንግሊዝ ለማካሄድ ዝግጅቱን አጠናቋል። ሚኬል አርቴታ ለአዲሱ የውድድር ዘመን የቡድኑን ጥራት ለማጠናከር በንቃት እየሠራ ይገኛል። በሌላ በኩል ቤልጂየማዊው መስመር ተጫዋች ሊያንድሮ ትሮሳርድ ወደ ቱርኩ ክለብ ቤሽክታሽ ዝውውሩን ማጠናቀቁ የተረጋገጠ ሲሆን አርሰናል በምትኩ የክሉብ ብሩጁን ወጣት ኮከብ ክርስቶስ ቶሊስን በ34 ሚሊዮን ፓውንድ ማስፈረሙ ይታወቃል። ብሩኖ ጊማራይስ ኒውካስል ዩናይትድ ደረጃ ጠንካራ ዘገባ አርሰናል ለብራዚላዊው አማካይ የ70 ሚሊዮን ፓውንድ ጥያቄ ለማቅረብ የተዘጋጀ ሲሆን አስፈላጊ ከሆነ እስከ 90 ሚሊዮን ፓውንድ ለማሳደግ ዝግጁ ነው። የኒውካስሉ አሰልጣኝ ኤዲ ሃው የተጫዋቹ የወደፊት ዕጣ ፈንታ እርግጠኛ እንዳልሆነ አስተያየት ሰጥተዋል። ታማኝ የጋዜጠኞች ምንጮች እንደገለጹት አርሰናል ተጫዋቹን የክረምቱ ዋነኛ ኢላማው አድርጎታል። ጁሊያን አልቫሬዝ አትሌቲኮ ማድሪድ ደረጃ ያልተረጋገጠ ወሬ አርሰናል አትሌቲኮ ማድሪድን ለማሳመን ቪክቶር ዮከሬሽ እና ተጨማሪ ገንዘብ በመስጠት ጁሊያን አልቫሬዝን ለማስፈረም ይፈልጋል የሚሉ ዘገባዎች ወጥተዋል። ይህ አሁን ያልተረጋገጠ ወሬ ነው። ክርስቶስ ቶሊስ ደረጃ የተረጋገጠ ከክሉብ ብሩጅ በ34 ሚሊዮን ፓውንድ አርሰናልን መቀላቀሉ ይፋ ሆኗል። በጉዳት ዜና በኩል የክለቡ ቁልፍ ተከላካይ ዊሊያም ሳሊባ ከቅድመ ውድድር ዘመን ዝግጅት በፊት የተወሰነ ጊዜ ከሜዳ እንደሚርቅ ተረጋግጧል። የጉዳቱ ሁኔታ እጅግ አሳሳቢ ባይሆንም ሚኬል አርቴታ ተጫዋቹ ለአዲሱ የፕሪሚየር ሊግ ውድድር ዘመን ሙሉ በሙሉ ብቁ እንዲሆን ጥንቃቄ እያደረገ ይገኛል። ፒየሮ ሂንካፒ እና ክርስቲያን ሞስኬራ በሳሊባ ረፍት ወቅት የኋላ ደጀኑን እንደሚሸፍኑ ይጠበቃል። አርሰናል የቅድመ ውድድር ዘመን ዝግጅቱን በቅርቡ በስፔን ከጂሮና ጋር በሚያደርገው ጨዋታ ይጀምራል። በመቀጠል በደብሊን አቪቫ ስታዲየም ከሪያል ቤቲስ ጋር ከተጫወተ በኋላ በኤምሬትስ ስታዲየም በኤምሬትስ ዋንጫ ከቦሩሺያ ዶርትሙንድ ጋር ይገናኛል። እንዲሁም ከውድድር ዘመኑ መጀመር በፊት ነሐሴ 10 በካርዲፍ ሚሌኒየም ስታዲየም ከማንቸስተር ሲቲ ጋር በኤፍኤ ኮሚኒቲ ሺልድ ለዋንጫ የሚፋለም ይሆናል። አርቴታ እነዚህን ጨዋታዎች አዳዲስ ተጫዋቾችን ለመሞከር እና የታክቲክ ዝግጅቱን ለማጠናከር ይጠቀምባቸዋል። ይህ የዝውውር እንቅስቃሴ ለአርሰናል ምን ትርጉም አለው? አርሰናል እንደ ቪኒሲየስ ጁኒየር እና ብሩኖ ጊማራይስ ያሉ ትልልቅ ስሞችን ለማስፈረም መሞከሩ ክለቡ በፕሪሚየር ሊጉ እና በቻምፒየንስ ሊጉ ከፍተኛ ደረጃ ላይ ለመወዳደር ያለው ፍላጎት ማሳያ ነው። ሚኬል አርቴታ ክለቡን ወደ ታላቅ ከፍታ ለመውሰድ ከቀደምት ውድድሮች ከተማራቸው ትምህርቶች በመነሳት የቡድኑን ጥልቀት እያደራጀ ይገኛል። ውድ የጉነርስ ዶፕ ኒውስ ተከታታዮች ስለ ዛሬው የቪኒሲየስ ጁኒየር እና ብሩኖ ጊማራይስ ዜናዎች ያላችሁን አስተያየት በኮመንት ክፍል ያካፍሉን። ቪኒሲየስ ወደ አርሰናል ቢመጣ ያመጣል ብላችሁ ታስባላችሁ? ይህን የአርሰናል ዜና ካገኘችሁት አስደሳች ከሆነ ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የጉነርስ ዶፕ ኒውስ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። ጉነርስ